እኔ መለኪንጎ ማትሪክ ውጤት አየህ እንዴ? አዎ እባክህ 50 መጣው እኮ ይሄው ራሴን ላጠፋ ነው። ለቤተሰቦቼ ምን ብዬ ነገራቸዋለሁ? ራሴን ባጠፋ ነው የሚሻለኝ። የፈጣሪ ያለ እንዳትሞክረው። በዚህ ውጤት እንኳን ዩኒቨርሲቲ ሲሆን ራሱ አትገባም። ዛሬ ለምን አልጋብዝሽም? እሺ ደስ ይለኛል። እና ምን ትበያለሽ ውዴ? እስቲ በርገር አምሮኛል፣ እሱን እዘዝልኝ። የምትወጂው ማኪያቶን ሳትጠጪም እንዴ ዛሬ? አረ እጠጣለሁ። ስንት ልቀጣ ታዲያ? ያው አንድ በርገር እና 2 ማኪያቶ አጠቃላይ ሰብቶታሉ 700 ብር ነው አለቃዬ። በፈጣሪ ስማረኛ ሰብቶታል አልበላንም። ይቺ በግ የምትሸጥናት እና ሀገር ላስጎበኛን ነው ከሀገሬ እዚህ ድረስ ይዣት የመጣሁት። አይ እንደው ኩነኔ አይሆንብህም አሁን ይቺን መግደል? ወንድሜ አንቀህ ነው እንዴ የምትገላት? እንዴ ያው በቢላስ ቢሆን። የኔ ወንድም ካሳዘነች ውሰድና በጉዲፈቻ አሳድጋት። እሺ ስንት ነች? በግ ታውቃለህ ማለት ነው። በጣም አስተዋይ በግ ነች። እኔ አስተውሎቷ ምን ያደርግልኛል ወዳጄ? ላስተምራት አይደለም እኮ መወስዳት። 2000 ብር ክፈል። አሁን አትጨቃጨቅ። 2000 ብርማ አታወጣም። በእርግጥ ላታወጣ ትችላለች፣ ግን እኔ 2000 ብር ስለሚያስፈልገኝ በልበል ቀንስና ልውሰድልህ። አይ ወዳጄ በጓን ግን አይታታ ውስጠ ወይራ እኮ ነች። በዛ ላይ ደግሞ ተንከባክቤ እኮ ነው ያደለብኳት። ጭራሽ ደልባ ነው እንዴ የከሳችሁ? አዎና በእርግጥ እኔ ስብዕናዋ ላይ ነው የሰራሁት። በጥሩ ስነ ምግባር ነው ያሳደግኳት ስልህ። እሺ 1000 ብር ትሸጥልኛለህ? እሺ ውሰዳት። ትሽ ምን ነው ዝም ባልኩኝ? ወንድሜ ቃሬዛ ነገር እኮ ቢኖር ደግ ነበር። እንደው ለነፍስ ትሆናለች። መጀመሪያ የሕክምና እርዳታ አድርግላት። በግ ሊያርድ ነው ወይስ ልጁን እንደ አብርሃም ሊሰዋ እየሄደ ነው? ምንድነው ይዛብኝ የመጣኸው ማሞ? ወይኔ በጌ ሞተች። እኔማ ትንፋሽ ሰጣታለሁ። መቼም ከዚህ በኋላ በዚህ አፍ እኔ ከንፈር ጋር ድርሽ እንደማትል ወቃት። የኔ ፍቅር ያ ሙታን አስነሳለሁ የሚለው ፓስተር ጋር ይዘናት እንሂድ እንዴ? እሱ ባካ አክስቱ ሞታ ክፍለ ሀገር ሄዷል። ቆይ ስጋዋን ለመብላት የግድኛ ልናርዳት ይገባል እንዴ? ያው ሞት ነው። በቢላም ሞተች፣ ባንቺ ጩኸት ደንግጣም ሞተች። ያው መሞቱ አይቀርም። በስመ አብ ወልድ ወመንፈስ ቅዱስ። በላሁኑ ነው ጣና ጣልልኝ። ነቃች። እሰይ ይኸው ነቃች። እንዲህ ነው እንጂ በግ እኛ ሳንፈቅድላትማ አትሞታትም። በል ቶሎ ረዳት። ሞተችልሽ። ልጅ ኪንጎ እሺ ዛሬስ ለምንድን ነው ሐኪም ቤት የመጣኸው? ዶክተር ሚስቴ እኮ ሞተች፣ ነገር ግን ምንም በቃ ማልቀስ አልቻልኩምና የሚያስለቅስ መድኃኒት ካለ እንድትሰጡኝ ብዬ ነው። እንዴ ባለፈው እንደውም አፍንጫህን ሰብራለህ እዚህ ሐኪም ቤት አይደል እንዴ ታከምከው? አዎ ዶክተር፣ ለቀስተኛው እንዳለ ደግሞ እኔን ነው የሚያየው። እኔ ደግሞ ምንም እንባል ይመጣልኝ አልቻለምና እባክዎት እስቲ መፍትሄ ነገር እርሶ ጋር አይጠፋም ብዬ ነው። ቀላል ነው። እስቲ ባትሞትስ ብለህ አሰብ። እንደባለፈው አፍንጫህን ብሰብርልህ። አይዞሽ እናቴ፣ የኔ አባት ቢፈታሽ እንኳን አትጨናነቂ። እሺ አሪፍ ያንቺ ኩያ የሆነ ባለ 50 ዓመት ባልፈልግ ያመጣልሻለሁ። እሺ ልጄ ይሁን። እስቲ እማዬ ይኸው ፈለኩ ግን ምንም ባልኩ ጠፋ። ምን ላድርግ? የዘንድሮ ልጅ እንደው ለራስ ቢሆን ኖሮ ከየትም ብለህ ተሯሩጠህ ታመጣ ነበረ። ቱልቱላ ሁላ። አሁን ምን አንድ ባለ 50 ቢጠፋ 2 ባለ 25 ይጠፋል። አንተ አብርሃም እንዳትኮርጅ አላልኩም እንዴ? ካሁን በኋላ ግን አስወጣሃለሁ። አረ ተሸርፈተናው እኮ ይከብዳል። እሺ በቃ አልኮርጅም። እሱ ነው የሚሻለው። ካሁን በኋላ ስትኮርጅ እንዳላይ። እኔም እኮ ባታኝ ነው ደስ የሚለኝ ትሸር። ዛሬ ልስምሽ ፈልጋለሁ ውዴ። ቆይ አንተ ስንቴ ነው የምነግርህ? ከጋብቻ በፊት ምንም ነገር እኮ አልፈቅድም አልኩ። እና ታዲያ እኔ እኮ ከ3 ወር በፊት አግብቻለሁ። ቆይ ግን እኔ መተኛት አልችልም። በቃ ነግቷል እኮ። ምንድነው የምትለኝ አንተ ልጅ? ተነስ። ሁሌ ከእንቅልፌ የቀሰቀሳችሁ መተኛት አልቻልኩም እኮ። ቁርስ ስለደረሰ እኮ ነው የቀሰቀስኩ። ተነስ ተብላ።
ሲጀመር ከቤት ጀምሮ ነው በባዶ ወሬ ቁርሴን በልቼ ማውቀው። አንተ ልጅ አልነቃህም እንዴ? አንተ ሰውዬ እንደው ምን ይሻልሃል? ለምንድን ነው ሁሌ እያመሸህና እየጠጣህ የምትመጣው? ምን ሆነሻል ውዴ? ሰዓቱ እኮ ገና 2 ሰዓት ነው። ሰዓት ያላየው ይመስላል። ደግሞ ታጭበረብራለህ እንዴ? 7 ሰዓት እኮ አልፏል። ምንድን ነው አንቺ? እኔ ውድ ባልሽ ነው ወይስ ያንን ሰው ሰራሽ ሰዓት ነው የምታምኚው? ታውቃለህ ቅድም 3 ፖሊስ ሙሉ ነው የሸወድኩት። የሸወድኩት እንዴት አድርገህ እባክህ? እዚህ ቦታ ላይ መሽናት የተከለከለ ነው የሚል ተጽፎ ያለበት ቦታ ነበርና እሱ ጋር እየሸናው እያለ እነዚህ 3 ፖሊሶቹ መጡ ማለት ነው። እሺ ከዛ ቆፍጠን ባለ ድምጻቸው መሽናትህን አቁመ ሱሪ ውስጥ ክተት አሉኝ። ከዛማ እኔ ብልጡ ያው ሱሪ ውስጥ ከተትኩኛ። እና ምኑ ላይ ነው የሸወድካቸው ታዲያ? አይ ኪንጎ ብልጥ ትመስለኝ ነበር እኮ ያው ሱሪ ውስጥ ከተትኩኝ እንጂ እኮ መሽናቴን አላቆምኩም። ሂዶ ለዛ ግማታ ብታይ እኔ እኮ በጣም ጥሩ ልጅ ነው ያለኝ። አረ አያጨስም? አዎ አረ አያጨስም። አይቅምም እንዴ? በፍጹም። እየጠጣ መጥቶ ሰፈር ምናምን አይበጠብጥም? አረ መጥፎ ባህሪም የለበትም። የኔ ልጅ እኮ የነገርኩህን በሙሉ ያደርጋል። ያንተ ልጅ እንዴት ነው እንደዚህ ጨዋ የሆነው? ከተወለደ ገና 3 ወር ከ5 ቀኑ ስለሆነ ነዋ። አንተ አስተማሪ ደውሎ ነግሮኛል። ለምንድን ነው ዛሬ ተባረርከው? እሱ ራሱ እኮ ነው አባዬ። እንዴት? መጀመሪያ የውጫሌውን የተፈረመ አለኝ። እናንተ ምን ብለህ መለስክለት? ወረቀቱ ላይ ብዬ ነዋ። አሁን አንተ ሰው ነህ? አንቺ ከቀጠርኩሽ ከአንድ ሰዓት በኋላ ስትመጪ አታፍሪም እንዴ? እኔ እኮ እንደ ሌሎቹ ስላልሆንኩ ነው። ምን ማለትሽ ነው? ራስሽን ደግሞ በምን ሂሳብ ነው የምታዩ? ባክሽ አይገርምህም? ለዚህ ሽሮ ህዝብማ እኔ ጥብስ ነኝ። ለዛ ነዋ የብዙዎች ጾም መፍቻ የሆንሽው። ኬንጎ መቼም አንተ ቺክ ላይ ፈጣን ነህ። እንዴት ነው ቺኳን ቀን ሙሉ አብራኝ እንድትውል ማድረግ የምችለው? እንዴ ጸጉሯን ደብቅባት፣ የትም አትሄድም። ከዛ እመነኝ። በታይ ትናንት ተደባርቤ አንድ አላስቀረሁም፣ እንዳለ ነው የዘረርኳቸው። እና አይንህ ምን ሆኖ ነው እንደዚህ የበላለዘው? ያው በአይኔ መትቻቸው ነው። የኔ ፍቅር በጣም ነው የምወድህ። በፍቅር ረጅም ጊዜ ቆየና። ምንድነው? ቆይ አብረን አናድርም እንዴ? ይሄን ጥያቄ ሁሌ ስጠይቅሽ ምክንያት እንደደረደርሽ ነው። ኪንጎ ነገርኩህ እኮ ከጋብቻ በፊት በፍጹም አይሆንም። በቃ እንደዛ ከሆነ ስታገቢ ጥሪ። እንዴ ምን ማለትህ ነው? አንጋባም እንዴ? አይገርምሽም? እንደውም አንቺ አግቢ፣ እኔ ቆያለሁ። ምርጥ የኪንጎ ፈታ ቤተሰቦች ለዛሬ ያዘጋጀሁላችሁ ቀልዶች እንግዲህ እነዚህ ነበሩ። እናንተ ብቻ ሳትሆኑ እኔ ራሱ ተፍታትቼባቸዋለሁ። ቪዲዮ ተመችቶኛል፣ አዝናንቶኛል የምትኑ ከሆነ እንግዲህ ላይክ በማድረግ አበረታቱን። ለቻናሉ አዲስ ከሆናችሁ ደግሞ ዌልካም ብያለሁ። ሰብስክራይብ በማድረግ ቤተሰቡ መቀላቀል ትችላላችሁ። በቀጣይ በሌላ አዲስ ቪዲዮ እስክንገናኝ ድረስ ደግሞ ይሄ ስክሪኑ ላይ ያለውን ቪዲዮ መመልከት እንዳትረሱ። መልካም ጊዜን ተመኘው።